ከአንድ የፌስቡክ ገጽ ገብቼ ኮሜንት ሳረግ የዘመነ ብቻ አይደለም ኮሜንቱ ሙሉ የፌስቡክ አልጎሪዝሙ ነው የሚነቃነቀው። የፌስቡክ አልጎሪዝም ደግሞ የሚነቃነቅ የእኔ ተከታይ ለሆኑ ሰዎች ሁሉ ኖቲፊኬሽን ይደርሳል ወይም ኢዝሊ መረጃውን ይደርሳቸው ይደረጋል እና ዋትሳፕም ቴሌግራምም ፌስቡክም እንደዚህ በትንሽዬ ኢንቨስትመንት ቢያንስ በትንሽ ነገር መተባበር ብንለምድ እያየን ማለፍ እሱም ብንተው ጥሩ ነው የሚል ሀሳብና አስተያየት ይኖረኛል። እንግዲህ በተረፈ እንደ አርማጮ የአረጋውያን ማዕከል ወንድም አረፉት ጥሩ ሀሳቦች ቅድም አርቲስት አራገውም ሙቪም ልጅ ሰለሞንም ዶክተርም ጥሩ ነገሮች ነው ስታነሱ የነበረው። እንግዲህ ያሰቡት ዛሬ በአጋጣሚ እዚህ ላይ ሲሳተፉ የነበሩት ልጆች በብዛት የአርማጮ ልጆች ከሊደርሽፑ ጀምሮ እዚህ ላይ በመሳተፍም ጥሩ ናቸው፣ እየመጡ ነው ከመጀመሪያው ቀን ጀምሮ። ምናልባት እነ ልጅ ሰለሞን በደንብ አሳይመንት የምትወስዱ ምሁራን የተባለውን የአርማጮ ምሁራን ካሉበት ከቦታቸው ፈልጎ ፌስቡክ ላይም ዋትሳፕ ላይም ቴሌግራም ላይም ቲክቶክ ላይም አክቲቭ እንዲሆን ማድረግ የአርማጮ ዲያስፖራ። በዚሁ አጋጣሚ መረጃ ከሌላችሁም ነግራችሁ ከጎንደር ክፍለ ሀገር ከጎንደር ከተማ ቀጥሎ ከፍተኛ የዲያስፖራ ቁጥር ካላቸው አካባቢዎች አንዱ ነው አርማጮ። አሜሪካም እስራኤልም የተለያዩ የአውሮፓ ሀገራትም የተለያዩ የአረብ ሀገራትም። ስለዚህ አርማጮ ዲያስፖራ ያው እንግዲህ ምን መሰላችሁ አእምሮ የተመረዘና ምን አንድ ጥቅስ አለ የክፉ አእምሮ የሰይጣን ቤተ ሙከራ ነው የሚባል እና አእምሮ ጤናማ ያልሆነ ሰው የትኛውንም ጉዳይ ከፖለቲካ ጋር የትኛውንም ጉዳይ ከጥርጣሬ ጋር ያገናኛል። ምናልባት እሱ እኮ ፖለቲካ ስለሚመስለውና ስለሚጠራጠር እንዳይመስላችሁ። ፖለቲካ ቢመስለው ኑሮና ቢጠራጠር ኑሮማ እዚያ አይመጣም። ግን ዓላማው ያነ መልካም ሐሳብ ከብዙሃኑ አእምሮ ዘንድ ኔጌቲቭሊ እንዲመረዝ በማድረግና እንዲሰራጭ በማድረግ ሐሳቡ እንዳይሳካ ማድረግ ነው። ይሄ ደግሞ ሌላ አለመታደል ነው። አሁን አስቡት